ህገወጥ ተግባራት እንዳይፈጸሙ በጋራ የሚሰሩት የጸጥታ አካላት በየስፍራው ተደብቀው የነበሩትን የጦር መሳሪያዎችና ገንዘቦችን በክትል በመያዝ በከተማው አደጋ እንዳይጋረጥ በመከላከል ላይ ይገኛሉ። ፍተሻና ቁጥጥሩ እየተጠናከረ የሚደበቁትና የሚታዩት እየተለዩ በሄደ ቁጥር ለሽብር ተግባር ሊውሉ የታሰቡትን ከተቀበሩበት ተቆፍረው እንዲወጡ ተደርገዋል። አሸባሪው የትነግ ቡድን በከተማዋ ሰላም እንዳይኖር በተለያዩ መንገዶች የጦር መሳሪያዎችን በማስገባት ባሰማራቸው አባላቱ አማካኝነት ጸረ ሕዝብ ድርጊቱን ለመፈጸም ቀን ይጠባበቅ እንደነበር የሕግ አስከባሪዎች ይናገራሉ። የአሸባሪውን ሕገወጥ ተግባርና የሽብር ድርጊቱን ለመከላከል ከሕግ አስከባሪው ጋር የቆመው ሕዝብ ለሀገር ሰላም በሚደረገው ርብርቦች ከፍተኛ ሚና እየተጫወተ ይገኛል። የተለየ ድርጊት ሲታይ ተከታትሎ ለፖሊስ ከማሳወቅ ጀምሮ ለጸረ ሰላም ተግባር እንዲውሉ ታስበው የተደበቁትን በማጋለጥ እንዲሁም የአሸባሪውን የትነግ ቡድን አባላት ሆነው በሀገርና በሕዝብ ላይ ጉዳት ሊያስከትሉ የሚችሉ መሳሪያዎችን የሸሸጉትን በመጠቆም አካባቢውን በመጠበቅ ላይ መሆኑን ተጠቁሟል። በጋራ በተካሄደው ሽብርተኞችን የማደን ተግባር ጠንካራ ስራዎች መካሄዳቸውና ከፍተኛ ውጤቶች መገኘታቸው ታውቋል። ሀገርን ለማፍረስ ጦርነት አውጆ ሀገር በመውረር የሰውን ሕይወት በማጥፋት የሀገር ሀብትን በማውደም የጥፋት አድማሱን ለማስፋት ቢሞክርም በአሁኑ ሰዓት በተባበሩት ኃይሎች እየተሸነፈ የሚገኘው የትነግ ቡድን በከተሞች ውስጥም ለሽብር ተግባሩ ያሰማራቸው አባላቱና ሊጠቀምበት ያሰባቸው የጦር መሳሪያዎችና ሌሎች ለዚህ ተልዕኮ ለመገልገል የተዘጋጁ ቁሳቁሶች ሊያዙ ችለዋል። የጸጥታ አካላቱ ከህብረተሰቡ ጋር በመሆን በሰሩት ተከታታይ ፍተሻና ቁጥጥር በርካታ ለሽብር ተግባር ሊውሉ የነበሩ መገልገያዎች በቁጥጥር ስር መዋላቸውንና ይህ ሀገርን የመጠበቅ የተቀናጀ ተግባር መቀጠሉን ፖሊስ ተናግሯል። በአዲስ አበባ ከተማ በተለያዩ ስፍራዎች ለሽብር ተግባር የታሰቡ ጠመንጃዎች፣ አልባሳት፣ ሰነዶችና ሌሎችም መገልገያዎች በህብረተሰቡ ጥቆማ በግብረ ኃይሉ ክትትል በመያዝ ላይ ናቸው። ከሰሞኑ ለየት ያለው ድርጊት የታየው ደግሞ በዚህ መኖሪያ ቤት ውስጥ እንደሆነ የወንጀል መከላከል ኢንተለጀንስ ክፍል አባላት ይናገራሉ። በቤት ውስጥ ለሽብር ድርጊት የሚውሉ የተዘጋጁ መሳሪያዎች መኖራቸው በቀላሉ ሊለይ አይቻልም። አዲስ አበባ ለቡ አካባቢ አብዛኞቹ በቤቱ ያሉት ዕቃዎች ከአሸባሪዎች ጋር የመገናኛ መሳሪያዎች እንደሆኑ ተደርሶባቸዋል። የተነጠፉት የቤቱ ወለሎች ወደ ስር እንደሚያስገቡ ጥርጣሬ እንዳይኖር በማሰብ የተሰሩ ነበሩ። ወደ ውስጥ የሚወስደው መደበቂያ ብቻ እንዳልሆነና ለሽብር ተግባር የተዘጋጀ እንደነበረ ሕግ አስከባሪዎች ይገልጻሉ። ይህ የሩቁን አቅርቦ የሚያሳይ መነጽር ዘመናዊ የቴክኖሎጂ መሳሪያዎች የተገጠሙለት ሲሆን ከነዚህ ውስጥ አንዱ ካሜራ ነው። ካሜራው በቅርብ ርቀት ያለውን ሁሉ የሚቀርጽ መሆኑ ታውቋል። የሳተላይት ስልኮችና ሌሎችም መገልገያዎች በቁጥጥር ስር ውለዋል።
ከስር ተቆፍሮ መተላለፊያ የተበጀለት መደበቂያ ለሽብር ድርጊት ታስቦ የተገነባ እንደሆነ የወንጀል መከላከል ኢንተለጀንስ ክፍል አባላት ይጠቁማሉ። ሰራዊቱ እንግዲህ በዚህ በአፋር በኩል ባለው ግንባር የሚሰራቸውን ስራዎች ለብቻው ሆኖ አይደለም የሚያከናውነው። አጠገቡ ካለው ማህበረሰብ ከአፋር ህዝብና ከአፋር ልዩ ኃይል የሀገር መከላከያ ሰራዊት አባላት ጋር በጋራ በመሆን ነው እዚህ በአፋር ግንባር በኩል ያለውን መስመር ጁንታው መንቀሳቀስ እንዳይችል የቁጥጥርና የፍተሻ ስራቸውን ሌት ተቀን እየሰሩ የሚገኙ። በአፋር ክልል ወደ ጅቡቲ መስመር በሚወስደው ዋና መንገድ ላይ ጋላፊ ተብላ ከምትጠራ ከተማ ውስጥ በርካታ የፍተሻና የቁጥጥር ስራዎችን አካሂደዋል የኢትዮጵያ ፌደራል ፖሊስ አባላት። በዚህም በርካታ ቁሳቁሶችና ህገወጥ የሆኑ መሳሪያዎችን የጦር ሜዳ መነጽር በጋላፊ ከተማ ይዘው ነበር የፌደራል ፖሊስ አባላት። ከዚህም በተጨማሪ ደግሞ ከ400 የሚልቁ ለሽብር ድርጊት ለመከወን የተዘጋጁ ድምፅ አልባ መሳሪያዎችም ዱላዎችና ሌሎች ህገወጥ ቁሳቁሶች በቁጥጥር ስር ውለዋል። የኢትዮጵያ ገንዘብም የውጭ ሀገራት የሚጠቀሙባቸው የብር ኖቶችም በቁጥጥር ስር ውለዋል። ከዚህም በተጨማሪ ደግሞ አሸባሪውን የህወሓት ቡድን ለመደገፍ ካጠገቡ ለመቆምና እሱ የሚሰጣቸውን መደቦችና ትዕዛዞችን ለመፈጸም እንቀሳቀሱ የነበሩ ህገወጥ አካላትም በቁጥጥር ስር ውለዋል። መስመር ላይ በርካታ ህገወጥ ዓላማዎችን ያነገቡ አካላት እንቅስቃሴ ለማድረግ ጥረት ያደርጋሉ። ይህም መስመር ፍጹም ሰላማዊና አስተማማኝ መሆን እንዲችል ደግሞ የኢትዮጵያ ፌደራል ፖሊስ አባላት ሰዓታት ያልገደቡትን በጊዜያት ያልተገደበ ጥበቃ እያደረጉ በየጊዜው በርካታ ህገወጥ መሳሪያዎችን ነው እየያዙ የሚገኙት። በዚህ ላይ የኢትዮጵያ ፌደራል ፖሊስ የፈጥኖ ደራሽ አባላት ከነሱም በተጨማሪ የጸረ ኮንትሮባንድ አባሎችም ለህገወጥ ስራ በኮንትሮባንድ መልክ ወደ ሀገር ውስጥ ሊገባ ከሀገርም ሊወጣ ሙከራ ሲደረግ የነበረባቸውን መሳሪያዎችን ላይ ቁሳቁሶችን በቁጥጥር ስር እንዳዋሉ መመልከት ይችላል። በአዲስ አበባ ከተማ በተለያዩ ስፍራዎች ለሽብር ተግባር የታሰቡ ጠመንጃዎች፣ አልባሳት፣ ሰነዶችና ሌሎችም መገልገያዎች በህብረተሰቡ ጥቆማ በግብረ ኃይሉ ክትትል በመያዝ ላይ ናቸው። ከሰሞኑ ለየት ያለው ድርጊት የታየው ደግሞ በዚህ መኖሪያ ቤት ውስጥ እንደሆነ የወንጀል መከላከል ኢንተለጀንስ ክፍል አባላት ይናገራሉ። በቤት ውስጥ ለሽብር ድርጊት የሚውሉ የተዘጋጁ መሳሪያዎች መኖራቸው በቀላሉ ሊለይ አይቻልም። አዲስ አበባ ለቡ አካባቢ አብዛኞቹ በቤቱ ያሉት ዕቃዎች ከአሸባሪዎች ጋር የመገናኛ መሳሪያዎች እንደሆኑ ተደርሶባቸዋል። በጥንቃቄ የተነጠፉት የቤቱ ወለሎች ወደ ስር እንደሚያስገቡ ጥርጣሬ እንዳይኖር በማሰብ የተሰሩ ነበሩ። ወደ ውስጥ የሚወስደው መደበቂያ ብቻ እንዳልሆነና ለሽብር ተግባር የተዘጋጀ እንደነበረ ህግ አስከባሪዎች ይገልጻሉ። ይህ የሩቁን አቅርቦ የሚያሳይ መነጽር ዘመናዊ የቴክኖሎጂ መሳሪያዎች የተገጠሙለት ሲሆን ከነዚህ ውስጥ አንዱ ካሜራ ነው። ካሜራው በቅርብ ርቀት ያለውን ሁሉ የሚቀርጽ መሆኑ ታውቋል። የሳተላይት ስልኮችና ሌሎችም መገልገያዎች በቁጥጥር ስር